ሰላም ውድ የኢትዮ ዜና ተከታታዮቻችን ከሀገር ውስጥና ከውጭ ዜናዎችን ይዘንላችሁ ቀርበናል። በዝርዝር እናቀርብላችኋለን። ተከታተሉ። ኤርትራ ሰራዊቷን በአስቸኳይ ከግዛቷ እንድታስወጣና ለድርድር ዝግጁ እንድትሆን ኢትዮጵያ ጠየቀች። ሳውዲ አረቢያ ለሀብታም የውጭ ሀገር ዜጎች የአልኮል መጠጥ እገዳን አነሳች። በይገባኛል ውዝግብ በአስተዳደር ለውጦችና በሰላም እጦት እየተፈተኑ ያሉ የራያ አካባቢ ነዋሪዎች። ኤርትራ ሰራዊቷን በአስቸኳይ ከግዛቷ እንድታስወጣና ለድርድር ዝግጁ እንድትሆን ኢትዮጵያ ጠየቀች። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስትር ጠየቀ። ሚኒስትሩ ቅዳሜ ጥር 30 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጸዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት ለቢቢሲ አረጋግጠዋል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ጠቅሷል። በዚሁ ደብዳቤ ላይ ሁለቱ ሀገራት በማያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። በደብዳቤው ላይ የታጣቂ ቡድኖቹ በስም ባይጠቀሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉ ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱን ገልጿል። ሳውዲ አረቢያ ለሀብታም የውጭ ሀገር ዜጎች የአልኮል መጠጥ እገዳን አነሳች። ሳውዲ አረቢያ ከ73 ዓመታት እገዳ በኋላ በአገሪቷ የሚኖሩ ቱጃር የውጭ ሀገር ዜጎች የአልኮል መጠጥ እንዲገዙ መፍቀድ ጀመረች። ይህም ትልቅ እርምጃ እንደሆነ የተገለጸ ሲሆን አስተያየት ሰጪዎች አገሪቷ አሁን ላይ ያላላችሁን ህገ ወደ ጎብኚዎች ታሰፋዋለች ብለው እንደሚጠብቁ የቢቢሲው ሰሚር ሐሺም ከሪያድ ዘግቧል። ዲፕሎማሲያዊ መቀመጫ የሆነችው ሪያድ ለ10 ዓመታት ያህል የአልኮል መጠጥ ሽያጭን አግዳ ቆይታለች። በኤምባሲዎች፣ በቅንጦት ዘመናዊ መኖሪያ ቤቶች ጥላ ባላቸው የእግረኛ መንገዶች፣ አረንጓዴ ቦታዎችና በካፍቴሪያ ባህሏ የሀገሪቷን ወጣቶችና የውጭ ዜጎችን ቀልብ የምትስበው ከተማዋ አሁን ላይ ይህንን ህጓን አላልታለች። በዚህም ሀብታምና ሙስሊም ያልሆኑ የውጭ ሀገር ነዋሪዎች የአልኮል መጠጦችን እንዲገዙ መፍቀድ ጀምራለች። ሁለቱ የእስልምና ቅዱስ ከተሞች ያሏት ሳዑዲ አረቢያ የአልኮል መጠጥ ሽያጭን ያገደችው እንደ አውሮፓውያን አቆጣጠር በ1952 ነበር። ነገር ግን ገጽታዋን ለመገንባት በምታደርገው ጥረት ከቅርብ ዓመታት ወዲህ ማህበራዊና ኢኮኖሚያዊ ለውጦችን በማድረግ ለኢንቨስትመንት ምቹ መሆኗን እያሳየች ነው። በልዑሉ አልጋ ወራሽ መሐመድ ቢን ሰልማን አስተዳደር ሲኒማ ቤቶች እንደገና የተከፈቱ ሲሆን ትላልቅ የሙዚቃ ዝግጅቶችም ተካሂዶባታል። ከዚህም በተጨማሪ የአስተዳደሩ ሴቶች መኪና እንዳያሽከረክሩ ተጥሎ የነበረውን እገዳ አንስቷል። እንዲሁም ይፈሩ የነበሩት ሃይማኖታዊ ፖሊሶችን ስልጣንም ገድቧል። ህጋዊ የአልኮል መጠጥ ሽያጭ ጉዳይ ግን አከራካሪ ሆኖ ነበር የቆየው። የአልኮል መጠጦች መደብር መጀመሪያ ላይ የተከፈተው እንደ አውሮፓውያን አቆጣጠር 2024 የነበረ ሲሆን መጀመሪያ ላይ ሙስሊሞች ያልሆኑ ዲፕሎማቶች እንዳይገቡ ገደብ ተጥሎ ነበር። ከዚያ ግን በ2025 ያለምንም ይፋዊ ማስታወቂያ በተዋወቀ አዲስ ደንብ ሀብታምና ሙስሊም ያልሆኑ የውጭ ሀገር ነዋሪዎች ወደ መደብሩ በማምራት ቢራ፣ ዋይን እና ስፕሪት መግዛት እንዲችሉ ተፈቅዷል። ለዚህም በሪያድ ብዙም ሰዎች በማይደርሱበት ሰፈር ውስጥ የሚገኝና ሚስጥራዊና ምልክት በሌለው ህንፃ ውስጥ የሚገኝ አነስተኛ መደብርም ይህ የፖሊሲ ለውጥ የሚፈተሽበት ቦታ ሆኗል። ወደ መደብሩ ገብተው መጠጦችን መግዛት የሚፈቀድላቸው በአመት $27000 የሚያስከፍል ፕሪሚየር የመኖሪያ ፍቃድ ያላቸው ወይም በወር 50000 የሳዑዲ ገንዘብ ሪያድ የሚከፈላቸው መሆኑን ማሳየት የሚችሉ ብቻ ናቸው። ፕሪሚየር የመኖሪያ ፍቃድ ፕሮግራም የተለያዩ መስፈርቶች ያሉት ሲሆን በተለይ ለከፍተኛ የውጭ ሀገር ኃላፊዎች፣ ኢንቨስተሮችና የተለየ ክህሎት ላላቸው ሙያተኞች የሚሰጥ። በዚህም መሰረት የመኖሪያ ፍቃድ ያላቸውም ሆነ የሌላቸው አልኮል መጠጥ ለመግዛት መታወቂያቸውን ማሳየት ይጠበቅባቸዋል።
መታወቂያው ላይ ሃይማኖታቸውና የመኖሪያ ሁኔታቸው በዝርዝር የሰፈረበት ነው። የመኖሪያ ፍቃድ የሌላቸው ደግሞ በመሳሪያ ቤታቸው የተረጋገጠ የደሞዛቸውን መጠን የሚያሳይ ደብዳቤ ማሳየት ይጠበቅባቸዋል። የውጭ ጎብኚዎች ግን ወደ መደብሩ መግባት አይፈቀድላቸውም። ቢቢሲ ያነጋገራቸው ስማቸው የማይጠቀስ ደንበኞች ወደ መደብሩ ከመግባታቸው በፊት ስልካቸውን ማስቀመጥ እንደሚጠበቅባቸውና ከአንድ ሰዓት በላይ ተሰልፈው እንደተጠባበቁ ተናግረዋል። ወደ ውስጥ ከገቡ በኋላ ግን አገልግሎቱ ቀጥተኛ እንደሆነ እኚህ ተጠቃሚዎች ገልጸዋል። አንድ አውሮፓዊ ነዋሪ መደብሩ ሙሉ እንደነበረ፣ ዋጋው ግን ከምዕራባውያን አገር ገበያ በ2 እና በ3 እጥፍ እንደሚበልጥ፣ ሆኖም ከሳዑዲ አረቢያ ጥቁር ገበያ የተሻለ ዋጋ እንዳላቸው ተናግሯል። መደብሩ ወርሃዊ የኮታ ስርዓት አለው። ተጠቃሚዎች እንዳሉት አንድ ሰው በወር ውስጥ 1 ደርዘን ስፕሪትስ መግዛት ይፈቀድለታል። ዲፕሎማቶች ደግሞ የዋጋ ቅናሽ ይደረግላቸዋል። በዚህ ላይ ከመንግስት የተሰጠ ይፋዊ ማስታወቂያም ሆነ ማብራሪያ የለም። በርካታ ሸማቾች መጀመሪያ ላይ የፖሊሲ ለውጡን የሰሙት በወሬ እንደሆነ ተናግረዋል። የመደብሩ ስምም በበየነ መረብ ካርታዎች ላይ አይታይም። አንድ ጓደኛዬ ነው በጉግል ማፕ አድራሻውን ያጋራኝ ብሏል አንድ የእስያዊ ነዋሪ። ተንታኞች እንደሚሉት በአዲሱ የአልኮል ፖሊሲ ለውጥ ላይ ባለስልጣናት የፈጠሩት ውዥንብር እርምጃው ምን ያህል እንደሚያስኬድ ለማየት ሆን ተብሎ የተደረገ እንደሆነ ይናገራሉ። በጀርመን የቲንክ ታንክ ተቋም ካርፖ የመካከለኛው ምስራቅ ከፍተኛ ተመራማሪ የሆኑት ሰባስቲያን ሰን ባለስልጣናት በጥንቃቄ ነው እየተጓዙ ያሉት፣ አንገብጋቢ በሆነ ጉዳዮች ላይ አስፈላጊ ከሆነ 2 እርምጃ ወደፊት 1 እርምጃ ወደ ኋላ ለመጓዝ ፈቃደኛ ናቸው። አልኮል መጠጥን በተመለከተም ተመሳሳይ ሊሆን ነው የሚችለው ብለዋል። በእስልምና ሕግ አልኮል መጠጥ ክልክል ነው። በአብዛኛው የሳዑዲ አረቢያ ነዋሪዎች ዘንድም ይወገዛል። በዚህም ምክንያት ለ10 ዓመታት እገዳ ተጥሎ ቢቆይም በቤት ውስጥ ከሚዘጋጁት ጀምሮ ከውጭ እስከሚገቡት ድረስ አልኮል መጠጥ በድብቅ ይዘዋወራል። በመኖሪያ ቦታዎች በሚዘጋጁ ግላዊ በሆኑ ድግሶች ላይም ይቀርባሉ። መለያ ያላቸው የአልኮል መጠጦች ለዲፕሎማሲ በተፈቀደ መብት በኤምባሲዎች በኩል ያለ ገደብ የሚገቡ ሲሆን መደበኛ ባልሆኑ ገበያዎች እንዲሁም ወደ ጥቁር ገበያ ይገባሉ። ቁጥጥር የማይደረግባቸው በቤት ውስጥ የሚዘጋጁ መጠጦችና በህገወጥ የሚገቡ ውድ መጠጦችን መዘዋወራቸውን ቀጥለዋል። በመሆኑም አሁን ላይ ያላላችሁን ህግ ወደ ቱሪስቶች ልታስፋፋው እንደምትችል ይገመታል። ለባህረ ሰላጤው ሀገር ቱሪዝም 2030 ያስቀመጠችው ራዕይ ወሳኝ አካል ነው። ሀገሪቷ ወደ 30 ሚሊዮን የሚጠጉ ዓለም አቀፍ ቱሪስቶችን መሳብ የቻለች ሲሆን ጎብኚዎቿ ግማሽ ያህሉ ሃይማኖታዊ ባልሆኑ ጉዞዎች የገቡ እንደሆኑ የቱሪዝም ሚኒስትሩ አህመድ አል-ካትብ ተናግረዋል። በ2030 ደግሞ ይህንን ቁጥር ወደ 70 ሚሊዮን ለማሳደግ እቅድ ይዛለች። ሀገሪቷ በ2034 የሚካሄደውን የዓለም እግር ኳስ ዋንጫን ጨምሮ ሌሎች ትላልቅ ዓለም አቀፍ ሁነቶችን ለማሰናዳትም እየተዘጋጀች ነው። በይገባኛል ውዝግብ በአስተዳደር ለውጦችና በሰላም እጦት እየተፈተኑ ያሉ የራያ አካባቢ ነዋሪዎች ምን አሉ? በትግራይና በአማራ ክልል የይገባኛል ጥያቄ ከሚነሳባቸው አካባቢዎች አንዱ የሆነው የራያ አካባቢ ነዋሪዎች በየጊዜው በሚለዋወጥ አስተዳደርና በሚከሰት ግጭት ምክንያት ሰላማዊና የተረጋጋ ሕይወት ከራቃቸው ዓመታት ተቆጥረዋል። የሰሜኑን ደም አፋሳሽ ጦርነት ተከትሎ በአማራ ክልል ስር የገባው አካባቢው ከዚያ በኋላ አንዴ በትግራይ ጊዜያዊ አስተዳደር፣ ሌላ ጊዜ በአማራ ክልል ከዚያም በፌዴራል ኮማንድ ፖስት ስር ሲተዳደርም ነበር። በዚህም ምክንያት የትራንስፖርት፣ የትምህርትና ሌሎች መንግስታዊና ማህበራዊ አገልግሎቶች ወጥነት በሌለውና በተቆራረጠ መልኩ ሲሰጡ ቆይተዋል። ባለፈው ሳምንት ጥር 22 2018 ዓ.ም በአካባቢው ተሰማርቶ የጸጥታ ሁኔታን ሲያስከብር የነበረው መከላከያ ሰራዊትና የፌዴራል ፖሊስ ለቆ ከወጣ በኋላ አካባቢው በሰሜኑ ጦርነት ወቅት የፌዴራል መንግስቱ ጋር ሲዋጉ በነበሩት የትግራይ ኃይሎች ስር ገብቷል። በዚህም በ10 ሺዎች የሚቆጠሩ በተለይ የአማራ ተወላጅ የሆኑ ነዋሪዎች ወደ አጎራባች አካባቢዎች መፈናቀላቸውን ተፈናቃዮችና ባለስልጣናቶች ለቢቢሲ ተናግረዋል። የሰሜኑ ጦርነት ከተቀሰቀሰ በኋላ የተፈጠሩ ግጭቶችና አለመረጋጋቶች ምክንያት የአካባቢው ነዋሪዎች ከ4 ጊዜ በላይ ለመፈናቀል ተዳርገዋል። ሚያዝያ ወር 2016 ዓ.ም የትግራይ ታጣቂዎች ወደ ራያ አላማጣ አካባቢዎች ከገቡ በኋላ ከየአካባቢው ሚሊሻዎች ጋር በተደረጉ የተኩስ ልውውጦች የአካባቢውን ባለስልጣናት ጨምሮ በሺዎች የሚቆጠሩ ሰዎች ተፈናቅለው ነበር። በወቅቱ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ተፈናቅለው በቆቦ የተጠለሉ ሰዎች 42000 ገደማ
እንደሚደርሱ በሪፖርቱ ገልጿል። ከዚያም የአካባቢውን ጸጥታ ከሚያስከብረው የመከላከያ ሰራዊት ጋር በመነጋገር ተፈናቃዮች ወደ ቀያቸው ተመልሰዋል። ሆኖም ከዚህ ጊዜ ጀምሮ በከተማዋ ያሉ ትምህርት ቤቶች ተዘግተው መቆየታቸውን እና አንዳንዶቹም የተዋጊዎች ማረፊያ ሆነው ሲያገለግሉ እንደነበረ ከዚህ ቀደም ቢቢሲ ያነጋገራቸው አንዳንድ ነዋሪዎች ተናግረዋል። በአላማጣ ከተማ 8 አንደኛና ሁለተኛ ደረጃ ትምህርት ቤቶች እንዳሉ የጠቀሱት ወላጁ ሁሉም በመዘጋታቸው ልጆች ለስነ ልቦና ችግር እንዲሁም ለስደት እየተዳረጉ ነው ብሏል። የአሁኑ መፈናቀልና ውጥረት የመጣውም አካባቢው በዚህ ያልተረጋጋ ሁኔታ ባለበት ወቅት ነው። ከ60 ሺህ በላይ ነዋሪዎች ተፈናቅለዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪዎች በአሁኑ ወቅት በርካታ ሰዎች መፈናቀላቸውን ለቢቢሲ ተናግረዋል። የአካባቢው ነዋሪ የሆኑ አንድ ግለሰብ ብዙ ሕዝብ ነው የተፈናቀለው፣ ይህን ለማወቅ ከተማው ላይ ያለውን ሁኔታ ማየት በቂ ነው። ከተማው ባዶ ነው፣ የተፈናቀሉ ሰዎች ምን ያህል እንደሆኑ ግን አላውቅም ብለዋል። እነዚህ የተፈናቀሉ ሰዎች መደበኛ የሆነ መጠለያ ተዘጋጅቶላቸው ያረፉበት ቦታ እንደሌለ የገለጹት ነዋሪው በሆቴል አልጋ ይዘውና ለ3-4 ቤት ተከራይተው እንደሚገኙ ተናግረዋል። ለዚህም በአንድ ቀን ለአልጋ ብቻ በትንሹ 400 ብር አካባቢ ለመክፈል ተገደዋል ብለዋል። ስማቸው እንዳይጠቀስ የጠየቁ በአማራ ክልል የተሾሙ የቀድሞ የአካባቢው ባለስልጣን በበኩላቸው ከ60 ሺህ በላይ ነዋሪዎች መፈናቀላቸውን ተናግረዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አለሙ ይመር በበኩላቸው በጉዳዩ ላይ እየተነጋገሩ እንደሆነ ገልጸው ቆይተን እንድንደውል ከነገሩም በኋላ ስልካቸው ሳይነሳ ቀርቷል። ከአካባቢው ከተፈናቀሉት በተጨማሪ እዚያው ያሉ ነዋሪዎችም በስጋት ውስጥ መሆናቸውን ገልጸዋል። አላማጣ ከተማ የሚኖሩ አንዲት እናት ሰዎች ተፈናቅለው እንደወጡና እርሳቸው ግን ከቤተሰባቸው ጋር ተደብቀው እንደሚገኙ ተናግረዋል። ልጆቼን ይዤ ቦታ ምን አበላቸዋለሁ የተሳርፋለሁ ብዬ ነው ያልወጣሁትም፣ ግን ስጋት ውስጥ ነው ያለሁት ብለዋል። አካባቢውን የተቆጣጠሩት የትግራይ ኃይሎች ፖሊስ ጣቢያዎችን ጨምሮ ቢሮዎችን መክፈታቸውን የገለጹት ነዋሪዋ የሃይማኖት አባቶችና ሽማግሌዎችን ጨምሮ ሰዎች ታፍነው እንደሚወሰዱ እንደሚታሰሩና በከተማዋ ከፍተኛ ዘረፋ እንደሚፈጸም ታፍነው ተወስደዋል ያሏቸውን ሰዎች በስም ጠቅሰው ተናግረዋል። ከዚህም በተጨማሪ ባንኮች ቀደም ብሎ 1000 ብር ማውጣት እንደሚፈቅዱላቸው ነገር ግን አሁን ላይ ይህ እንደሌለ በመግለጽም እናቶች የዕለት ፍጆታ ለመግዛትና ልጆቻቸውን ለመመገብ ተቸግረናል ሲሉ ያሉበትን ሁኔታ አስረድተዋል። በተለያዩ አካባቢዎች በተዘረጉ ኬላዎች ፍተሻ እንደሚያደርጉና ማንነት በመለየት የአማራ ሰዎች ኢላማ ይደረጋሉ፣ የፋይዳ መታወቂያ ካገኙም ይሰባብራሉ ሲሉም ከሰዋል። በምርጫ ቦርድ ሕጋዊነቱ የተሰረዘው ህወሓትም ሆነ የትግራይ ጊዜያዊ አስተዳደር በየአካባቢው ስላለው ሁኔታና ስለሚቀርቡ ክሶች ያሉት ነገር የለም። ቢቢሲ በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የሆኑትን ንሆስ ሽፈራውን እንዲሁም ደቡባዊ ትግራይ ዞን አስተዳዳሪ አቶ ዝናቡ ገብረ መድህን ለማነጋገር ያደረገው ሙከራም ስልካቸው ባለመነሳቱ አልተሳካም። ትጥቅ ያልፈቱ የትግራይ ኃይሎችና የዳግም ግጭት ስጋት የሰሜኑን ጦርነት ከቋጨው የፕሪቶሪያ ስምምነት በኋላ የትግራይ ኃይሎችና የፌዴራል መንግስት ከፍተኛ አዛዦች የትግራይ ኃይሎችን ትጥቅ ለማስፈታት ለማሰናበትና መልሶ ለማቋቋም በናይሮቢ የመግባቢያ ሰነድ ቢፈራረሙም አሁንም ድረስ ትጥቅ ያልፈቱ በርካታ ተዋጊዎች አሉ። ግንቦት ወር 2016 ዓ.ም የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር አቶ ተስፋ አለም ይህደጉ በስምምነቱ መሰረት 274800 የትግራይ ኃይሎች ትጥቅ እንደሚፈቱ ለቢቢሲ ተናግረው ነበር። ሆኖም ይህ በተባለ በአንድ ዓመት ከ6 ወር ጊዜ ውስጥ ትጥቅ ፈተው ወደ ሰላማዊ ህይወት የተቀላቀሉት 63000 ያህሉ ብቻ እንደሆኑ ከአንድ ወር በፊት ኮሚሽኑ ገልጿል። የስምምነቶች አፈጻጸም መጓተትና መጣስ በተደጋጋሚ ለሚነሱ ግጭቶችና አለመረጋጋቶች አንዱ ምክንያት ነው። ባለፈው ሳምንት የትግራይ ኃይሎችና የሀገር መከላከያ ሰራዊት በጸለምት አካባቢ ግጭት ውስጥ ገብተው ነበር። የትግራይና አማራ ክልሎች በሚወዛገቡበት ጸለምት በሚገኙት ማይደጉሻ፣ ማንጫራና ሌሎች ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱን ሪፖርቶች አመልክተዋል። አሁንም ሌላ ዙር ግጭት ሊከሰት ይችላል የሚል ስጋት በነዋሪዎች ዘንድ ነግሷል። በኢትዮጵያ የአሜሪካ ኤምባሲ አምባሳደር አርቨን ማሲንጋ ሐሙስ ጥር 28 2018 ዓ.ም
ከኤምባሲው የማህበራዊ ሚዲያ ገጽ ላይ ባጋሩት ጽሑፍ ባለፈው ሳምንት በሰሜን ኢትዮጵያ ያጋጠመው ክስተቶችን በመጥቀስ ሰላምና መረጋጋት ለማምጣት ቁርጠኝነት እንደሚያስፈልግ አስታውሰዋል። ማሲንጋ ዘላቂ ሰላም ከባድ ስራ፣ ምክንያታዊነትና ስክነትን የሚጠይቅ ቢሆንም የተሻለው መንገድ ይህ ነው ብለዋል። ሰላም ውድ የኢትዮ ዜና ዩቲዩብ ቻናል ተከታታዮቻችን ስላዳመጣችሁን እናመሰግናለን። ሰብስክራይብ ማድረጉን አይርሱ። እስከ ቀጣይ ጊዜ ድረስ ሰላም ሁኑልኝ።